ጊዜው በ1974 ዓ.ም ሲሆን ሁለት ወንድማማቾችና አባታቸው እየተጓዙ እናያለን። ከኋላ ተቀምጦ የነበረው ትንሽዬ ልጅ ስሙ ታድ ይባላል። እሱም የተለያየ አረፍተ ነገሮችን በሚያሳየው መጫወቻው እየተጫወተ ነው። ወንድሙም ትልቅ ልጅ መሆን እንዳለበት ነግሮት መጫወቻውን በጉልበት ይቀበለዋል። ትንሽዬ ሙድ ከያዘበት በኋላ መልሶ ሰጠው። ነገር ግን ሲሰጠው መጫወቻው እንደ ቅድሙ አረፍተ ነገር ሳይሆን የተለያዩ አይነት ምልክቶችን ነበር የሚያሳየው። መጫወቻውንም እንዳበላሸበት ሊነግረው ቀና ሲል ከፊት ለፊት የነበሩት አባትና ወንድሙ አልነበሩም፣ ተሰውረዋል። ከዛም መኪናው ማንም ሳያዘው እጅጉኑ ፈጣን በሆነ ፍጥነት መጓዝ ጀመረ። ከቆይታዎች በኋላም መኪናው ቆመ። የመኪናው መስታወት በጉም ተሸፍኖ ስለነበረ አካባቢውን ለማየት ከመኪናው ይወርዳል። ዙሪያውንም እየቃኘ እያለ አንድ ሰው ስሙን ይጠራዋል። እሱም ወደ እሱ እየቀረበ ይሄዳል። ሙሉ ስሙንም ታዲዮስ ሲቫና ሲል ጠራው። ታድም በመደንገጥ ማን እንደሆነ ይጠይቀዋል። ራሱንም የእነዚህ የምታያቸውን ሐውልቶች ከዚህ ቦታ እንዳይወጡ የምጠብቃቸው ሰው ነኝ ብሎ ነገረው። እድሜው ስለገፋና ይህንን የያዘውን አስማት የሚረከበው ሰው ስለፈለገ ነው እሱን ያመጣው። የእሱን ኃይል ለመውሰድም የታድ ልብ ታማኝና ንጹህ እንደሆነ ማጣራት እንዳለበት ይነግረዋል። እንደዛም ብሎ እንደጨረሰ ሐውልቶቹ ማውራት ይጀምራሉ። እነሱም ይህ ሰውዬ የሚያወራው ነገር በሙሉ ውሸት እንደሆነና እነሱ ከሱ የበለጠ ኃይል እንደሚሰጡት ይነግሩታል። ይህ የምታዩት ክብ የሚያብረቀርቅ ነገር ዝም ብሎ ነገር እንዳይመስላችሁ ራሱን የቻለ አይን ነው። እነሱም የሚሉት ይህንን አይን ወስዶ ከሱ የበለጠ ኃይል እንደሚያገኝ ነው የነገሩት። እሱም ሊወስደው ሲሄድ ሽማግሌ አስቁሞት ፈተናውን እንደወደቀ ነግሮት ወደ ነበረበት ወደ አባቱና ወንድሙ ጋር ይመልሰዋል። ታድም መልሱኝ እያለ በሩን ለመክፈት ይታገላል። ወንድሙና አባቱም እሱን ለማስቆም እየሞከሩ እያለ በድንገት ከየት መጣ ሳይባል መኪና መጥቶ ይገጫቸዋል። በአደጋውም ታድና ወንድሙ ምንም አልሆኑም ነበር። ነገር ግን ከነሱ በተቃራኒ አባታቸው እጅጉኑ ተጎድቷል። በዛም አጋጣሚ የታድ መጫወቻ መልእክት ይጽፍለታል። እሱም መጥተህ ፈልገን የሚል ነበር። ሽማግሌውም አቅሙ እየደከመ ስለሆነ እሱን የሚተካው ሰው ለመፈለግ አስማቱን ሲጠቀም እያየ ነው። ፊልሙ አሁን ወዳለንበት ጊዜ መልሶን በሀገረ አሜሪካ ውስጥ የምትገኘውን የፊላዴልፊያ ከተማን ያስቃኘናል። እዚህ ጋርም የፊልሙን ዋና ገጸ ባህሪ ቢሊን እናየዋለን። እስኪ ስለ ቢሊ ትንሽ ልበላችሁ። እሱ ማለት በአንድ የመጫወቻ ስፍራ ውስጥ በግርግር ምክንያት ከእናቱ ጋር ተጠፋፍቶ አሁን ላይ የማደጎ ድርጅት ውስጥ የሚያድግ ልጅ ነው። ሲታይ ምስኪን ይመስላላ፣ እንዳትሸወዱ። በጣም ተንኮለኛና አስቸጋሪ ልጅ ነው። ከዚህ በፊት እሱን ለማሳደግ የወሰዱት ወላጆች ራሱ በዚህ ባህሪው ምክንያት ሳይስማሙ ቀርተው ወደ ድርጅቱ መልሰውታል። ነገር ግን በዚህ ባህሪው ከቀጠለ ለወደፊቱ ጥሩ እንደማይሆን የአሳዳጊ ድርጅቱ ባለቤት ትነግረዋለች። ቢሊም እድለኛ ሆኖ አንድ ተጨማሪ ቤተሰብ እሱን ፍለጋ መጥተዋል። የድርጅቱ ባለቤትም ይሄ ምናልባትም የመጨረሻ እድሉ ሊሆን ስለሚችል እንዳያስቸግር ትነግረዋለች። እሱም አስቸጋሪነቱ በጣም ስለታወቀው በጥሩ ጸባይ አዲሱን ቤተሰብ ይተዋወቃል። ከእነሱ ጋር በመሆን ወደ አዲሱ መኖሪያ ቤት ውስጥ ይገባል። ወላጆቹ እሱን ያመጡት ልጅ አጥተው እንዳይመስላችሁ። እነሱም ልጅ እያሉ ማደጎ ውስጥ ስላደጉ ልክ እንደነሱ ያሉ ልጆችን ማሳደግ ስለሚፈልጉ ነው። ከቢሊ ውጪም ቤት ውስጥ 5 ተጨማሪ ልጆች አሉ። በጌምስ ውስጥ ተጠምደው የምታዩት ልጅ ዩጂን ይባላል። ይቺም ዳርላ ትባላለች። ሰውን ማቀፍ በጣም ትወዳለች። ወደ ውስጥም በገባ ቁጥር እነ ሜሪ እና ፔድሮን ይተዋወቃቸዋል። በመቀጠልም አዲሷ እናቱ ወደሚተኛበት ክፍል ወስዳ ከፍሬድ ጋር ታስተዋውቀዋለች። ፍሬድም ከሱ ጋር ለመግባባት በጣም እየሞከረ ነበር። ነገር ግን ቢሊ ዝምተኛ ስለነበረ ብዙም አላወሩም። ቢሊም የአዲሱን ቤት ግርግር ለመልመድ እየሞከረ ነበረ። በንጋታውም ከወንድምና እህቶቹ ጋር በመሆን ወደ ትምህርት ቤት ይሄዳሉ። ልክ ፊልሙ ሲጀምር እንደነበረው አይነት ጉዳይ ያየች አንዲት እንስት ለዶክተሯ ስትነግራት እናያለን። ልክ ታዲያ ያየውን ሽማግሌና አስፈሪ ሐውልቶችንም እንዳየች አስከትላ ትነግራታለች። ነገር ግን ዶክተሯ ብዙም አልተደነቀችም ነበር። ምክንያቱም ይሄ ነገር ሲፈጠር የመጀመሪያው አልነበረም። ከሷ ውጭ ሌሎች ሰዎች እንደሷ እንዳዩ ትነግራታለች። በድንገትም ከኋላቸው የሆነ ሰው ለዶክተሯ ሴትየዋን ስለ ምልክቶቹን እንድትጠይቃት ነገራት። እሷም ምልክቶቹን ስታሳያት ከዚህ በፊት አይታ እንደማታውቃቸው ነገረቻት። ነገር ግን ይሄ ነገር ሲፈጠር የሚያሳይ ቪዲዮ ነበራት። እሱንም ከፍታ ታሳያቸዋለች። በቪዲዮም ነገርየው ሲፈጠር የአላርም ሰዓቱ ዶክተሯ ሳያት የነበረውን ምልክቶች እያሳየ ነበር። ከሷም ውጪ ብዙ ሰዎች ይህንን እንዳዩት መመልከት እንችላለን። ሰውየውም ከሴትየዋ ቪዲዮ ላይ የቀረውን ምልክት ስላገኘ አንድ ወጥ በር ላይ ሁሉንም ምልክቶች ይጽፋቸዋል። እሷም ቢሆን የሚጽፈውን ነገር እያየች ያበደ መስሏት ነበር። ነገር ግን እሱ ይሄ ጽሑፍ ምትሃተኛ እንደሆነና ወደ ሌላ ዓለም እንደሚወስድ ነገራት። ዶክተሯም አላመነችም። በሩንም ስትነካው ብዙም ሳትቆይ ወዲያውኑ ተቃጥላ ወደ አመድነት ተቀየረች። ሰውየውም የበሩን እጀታ ይዞ በቀስታ በሩን ከፈተው።
ከፈተው። ወደ ውስጥም ሲገባ እንዳለውም ሌላ ዓለም ነበረ። እዛም ሽማግሌውን ያገኘዋል። እስካሁን ካላወቃችሁት ይሄ ሰውዬ ማለት መጀመሪያ ያያችሁት ትንሽዬ ልጅ ታድ ነው። አሁን ግን ሁሉም ሰው የሚጠራው ዶክተር ታዲዮስ ሳቫና ብሎ ነው። እሱም ልጅ እያለ ስለከለከለው እልህ ይዞት ነው ከብዙ ዓመቶች በኋላ ይህን ቦታ ሊያገኝ የቻለው። ነገር ግን ይህ ሁሉ መንገድ የተጓዘው ታማኝነቱን ሊያሳይ እንዳይመስላችሁ። ከዚህ በፊት ከልክሎት የነበረውን አይን ሊወስድ ነው የመጣው። እሱም በድፍረት አይኑን ወስዶት አውሬዎቹን ከሐውልቱ ውስጥ አስወጣቸው። አውሬዎቹም ከዛ በኋላ የታድ አካል ሆኑ። ሽማግሌው ቢሆን በቻሉ አቅም ሊያስቆመው ሞከረ። ነገር ግን ታድ በጣም ኃይለኛ ስለነበረ በቀላሉ መርታት ችሎ ነበር። ከዛም ፊልሙ ወደ ቢሊ ይወስደናል። ቢሊም የፍሬድ አዘግ የሆኑ ወሬዎችን መቋቋም አቅቶታል። ሌሎቹም ቢሆን ከዝምተኛው ቢሊ ጋር ለመግባባት እየሞከሩ ነው። በድንገትም አንድ መኪና መጥቶ ፍሬድን በጨረፍታ ነክቶት ይጥለዋል። ከመኪናው ውስጥም ጎረምሶች ወጥተው ይቅርታ እንደመጠየቅ ጭራሽ መኪናውን ጎድተከዋል ብለው ይቀጠቅጡታል። ቢሊም ይህን አይቶ በፍሬድ ክራንች ልጆቹን መቷቸው ይሮጣል። አንድ ባቡር ውስጥም ገብቶ ከጎረምሶቹ አመለጠ። ሰላሙን አግኝቶ እየሄደ ሳለ ባቡሩ ውስጥ የነበሩት ሰዎች ጠፍተው ባቡሩ በጣም መፍጠን ይጀምራል። ቢሊም በነገሩ በጣም ግራ ይገባል። ከቆይታዎች በኋላም ባቡሩ ቆመ። ከሱም መጥቶ አካባቢውን ሲያይ ያንን ሽማግሌ ያየዋል። እሱም እንደተለመደው የቢሊን ሙሉ ስም ጠርቶ ራሱን ማስተዋወቅ ጀመረ። ቢሊም መጀመሪያ ላይ ሰውየው ሌባ መስሎት ነበር። ከዛም ምንም ብር እንደሌለው ይነግረዋል። ሰውየው ተናዶ እንዲያምነው ኃይሉን ያሳየዋል። እናም እድሜውም ስለገፋ የእሱን ኃይል የሚቀበለው ሰው እንደሚፈልግና እሱም ሰው ልቡ ንጹህ እና ታማኝ መሆን እንዳለበት ነገረው። ቢሊም እሱ እንደዛ አይነት ሰው እንዳልሆነና እንደተሳሳተ ይነግረዋል። ነገር ግን ሽማግሌው የቀረው ከዚህ በኋላ እሱ ብቻ ስለሆነ እናም ደግሞ የቢሊ ትህትና ቀልቡን ስለሳበው ኃይሉን እንዲሰጠው አሰበ። ሽማግሌውም ለቢሊ እንዲህ ይለዋል፣ ዱላውን ይዘ ስሜን ጥራ አለው። ቢሊም ስሙን ስለማያውቅ ጠየቀው። እሱም ሸዛም ሲል ነገረው። ሽማግሌውም እንዳለው ዱላውን ይዞ ልክ ሸዛም እንዳለ መብረቅ መቶት ወደዚህ ወደምታዩት ይቀየራል። ሰውየውም ለሱ ኃይሉን ከሰጠው በኋላ ወደ አመድነት ተቀይሮ ይጠፋል። ከዛም ቢሊ ወደ ነበረበት ባቡር ይመለሳል። ሰዎችም በልብሱና በሁኔታው እያዩ ይደመሙ ነበር። ቤተሰቡም ቢሆን ቢሊን ለማግኘት እየጣሩ ሳለ በድንገት በመስኮት መጥቶ ፍሬዲን ይጠራዋል። እሱም ቢሊ እንደሆነ ይነግረዋል። በእርግጥ ለማሳመን አልከበደውም፣ ያው ፍሬዲ እንደዚህ ለየት ያሉ ነገሮችን ስለሚወድ። ቢሊም ከውጪ ሆኖ ፍሬድን እየጠበቀው ነበር። ከቆይቶች በኋላ ፍሬድ ይመጣል። ነገር ግን ፍሬድ በጥርጣሬ ድንገት እንኳን እሱ ካልሆነ ብሎ 911 ለመደወል ስልኩን አዘጋጅቶ ነበር የመጣው። ቢሊም ፍሬድ ያወራለትን ነገሮች እያስታወሰው ነገረው። ፍሬድም ጭራሽ ከማመን አልፎ መብረር እንደሚችልና እንደማይችል ይጠይቀዋል። ቢሊም ፍሬድ እየቀረጸው ለመብረር ሲሞክር መሬት ላይ ወደቀ። ከዛም ፍሬድ በሱ ሙድ እየያዘበት እያለ በድንገት ከእጁ የመብረቅ ብልጭታ ይወጣል። ከፍሬድ ጋርም አዲሱን ኃይሉን እየሞከሩ እያለ አንዲት ሴት እየተዘረፈች ያሉ። ቢሊም እሷን ለማዳን በሚገርም ፍጥነት በቦታው ተገኘ። ሰውየውንም ትንሽዬ ኃይል ተጠቅሞ አርቆ ወረወረው። ሴትየዋም ጭራሽ ፈርተው እንዳይጎዳት ገንዘብ ሰጥተው ትሄዳለች። ባገኙት ገንዘብም በጣም ደስ ብሏቸው በሱ ቢሊ ትልቅ ሰው ስለሚመስል ወደ ሱፐርማርኬት ሄደው ቢራ እየገዙ እያለ ደግሞ እንደገና ሌሎች ሌቦች ሱቁን ሊዘርፉ ይመጣሉ። ቢሊም በድፍረት ሽጉጥ ወደ ያዙት ሌቦች ሄዶ ተሳፈጣቸው። አንዱም ሌባ ምንም ሳያመነታ ቢሊ ላይ ሽጉጡን ይተኩስበታል። ነገር ግን ቢሊ ምንም አልተጎዳም። እንዲያውም የተተኩስበት ጥይት በተቃራኒው ተጨራምቶ ወደቀ። በነገሩም ፍሬድና ቢሊ ተገርመው ድጋሚ እንዲተኩሱበት ሌቦቹን ጠየቃቸው። እነሱም ሳያመነቱ ጥይቱ እስኪያልቅ ድረስ ተኮሱ። ግን ቢሊ አሁንም ቢሆን ምንም አልሆነም። ምናልባትም የለበሰው ልብስ ይሆናል ብሎ ፍሬድ ለሌቦቹ ፊቱ ላይ እንዲተኩሱ ነገራቸው። እንዳላቸው ተኮሱበት። ግን አሁንም ምንም አልሆነም። ሞክረው ከጨረሱ በኋላም ሌቦቹን በመስኮት ወርውረዋቸው ቢራቸውን ይዘው ወጡ። ቢቀርባቸው ይሻል ነበር። ድጋሚ ገብተው ጣፋጮችን ገዝተው ወጡ። አሳዳጊ ቤተሰቡም በቢሊ መጥፋት በጣም ተጨንቀው እያለ ነበር እሱና ፍሬድ ጣፋጫቸውን አጣጥመው ከጨረሱ በኋላ ሳያዋቸው ሹልክ ብለው የገቡት። በድንገትም ፍሬድ አምልጦት ቢሊ እንደመጣ ይነግራቸዋል። አሳዳጊዎቹም ወደ እነሱ ሲመጡ እነ ቢሊ ወደ አንድ ክፍል ይገባሉ። ግን ክፍሉ የዳርላ ነበር። ቢሊንም ስታየው ልትጮህ ስትል አፏን ይዞ እሱን ስለቀየረው ሽማግሌ እየነገራት በድንገት የሽማግሌውን ስም ሲጠራ ወደ ነበረበት ተመለሰ። ዳርላንም ለማንም እንዳትናገር
ቃል አስገቧት። ከዛም በንጋታው ታድ ወደ አንድ ቢሮ ውስጥ ሲገባ እናየዋለን። እዚህም የመጣው አባቱን ለማግኘት ነበር። የዛኔ አባቱ እሱን ስላላመነው እየወቀሰው ሲቀርብ ወንድሙ ያስቆመዋል። ያለምንም ርኅራኄ ወደ ውጭ ወረወረው። ከውስጡም አውሬዎቹን አውጥቶ ቢሮ ውስጥ የነበሩትን ሰዎች አንድ ባንድ እንዲገድሏቸው አደረገ። ለአባቱም ከዚህ የበለጠ ምንም ኃይል እንደሌለ እየገለጸለት ሳለ አውሬዎቹ አስቁመውት ስለ ቢሊ ኃይል ነገሩት። እሱም ስለ ኃይሉ ሙሉ ለሙሉ ካወቀ ታድን ማሸነፍ እንደሚችልና ፈጥኖ እንዲያጠፋውም ነገሩት። አባቱንም ለአውሬው ሰጥቶት ቢሊን ለማግኘት ጉዞን ቀጠለ። ቢሊም ገና ትምህርት ቤት እንደገባ የዛኔ ሲያባርሩት የነበሩትን ልጆች መኪና ከላይ ወደ ታች ለቆት ከጥቅም ውጭ አደረገው። ቪዲዮዎችን ከተመቻችሁ ሰብስክራይብ እና ላይክ ማድረግ አትርሱ። ከፍሬድ ጋር በመሆንም አዲሱን የቢሊ ኃይል በደንብ መፈተሽ ጀመሩ። የእሱንም ኃይል በመጠቀም ከኤቲኤም ገንዘብ እያወጡ የፈለጉትን ይገዙ ነበር። ቤተሰቡም ቢሆን እራት እየበሉ ሳለ ስለ ቢሊ ኃይል እያወሩ ነበር። ምክንያቱም ሁሉም ቦታ ታዋቂ ነበር። ነገር ግን ቢሊ ራሱ እንደሆነ በጭራሽ ከዳርላና ከፍሬድ ውጪ ማንም አያውቅም። ፍሬድ ትምህርት ቤት ላሉት ልጆች በቀጥታ ባይሆንም ስለ ቢሊ ነገራቸው። እንዲያውም በንጋታው ምሳ ሰዓት ላይ ይመጣል አላቸው። በነገሩም ትንሽ ቢሊ አኩርፎት ነበር። እንኳን ሊሄድ ቀርቶ ጭራሽ ካሁን በኋላ ትምህርት አልማልም ብሎ ጥሎት ሄደ። ደግሞ እኮ ፍሬድ እንደዚህ ያለው ለጉልበተኞቹ ልጆች ነው። ቢሊ ካልመጣ በቃ መቀጥቀጡ ነው። ቢሊም ጥሎት ከሄደ በኋላ እንደ ድንገት አንዲትን ሴት መኪና ሊገጫት ሲል ሄዶ ያድናታል። ግን ልጅቷ የገዛ እህቱ ሜሪ ነች። ተሳስቶ ስሟን ሲጠራት እንዴት እንዳወቃት ግራ ገብቷት ስትጠይቀው አስቀይሷት ጥሏት ይሄዳል። ፍሬድም ቢሆን ለሙሉ ትምህርት ቤቱ ቢሊ ይመጣል ብሎ ተናግሮ ተሰብስበው እየጠበቁት ነበር። ልጆቹም ቢሊ ባለመምጣቱ ሙድ ያዙበት። የዛን ሰዓትም ቢሊ ለሰዎች ትዕይንት እያቀረበ ነበር። በድንገት ከፍሬድ ጋር እየተጨቃጨቁ ሳለ ከእጁ የወጣው መብረቅ አንድ እየሄደ ያለ ባስን ጎማውን አፈንድቶ ከድልድዩ ሊወድቅ ሲል ቢሊ በፍጥነት ሄዶ ባሱን ካለምንም መቸገር በሰላም አስቀመጠው። ፍሬድ ግን በቅድሙ ቢሊ ተግባር ከፍቶት ስለነበረ አኩርፎት ሄደ። የዛን ሰዓትም ታድ ከአየር ላይ ወርዶ ቢሊን ያወረዋል። ታድ እሱ ጋር የመጣው ኃይሉን ለመውሰድ ነበር። ካልሆነ ግን እንደሚገድለው ነገረው። ቢሊም ስላላወቀው ሙድ ያዘበት። ታድ ግን የዋዛ ስላልነበረ ቢሊን መጥቶት ወረወረው። ወደ ላይም ወስዶት እስኪበቃው አንገላቶት ከሰማይ ላይ ጣለው። ቢሊ ለመብረር ብሎ ምን ያላረገው አለ ብላችሁ ነው። በስተመጨረሻ ግን ለትንሽ መሬቱን ሊነካ ሲል መንሳፈፍ ጀመረ። ታድ ከየት መጣ ሳይባለም ቢሊን ከህንፃ እያጋጨ ይመተዋል። ቢሊ ከሱ ለማምለጥ ቢሞክርም ታድ የገባበት ቦታ ገብቶ ይይዟል። ቢሊም ሲያቅተው ሸዛም የሚለውን ቃል ጠርቶ ወደ ነበረበት ተመልሶ ከእይታው ተሰወረበት። ታድም ፍሬድና ቢሊን አንድ ላይ ስላያቸውም ፍሬድን ይዞት ማስጨነቅ ጀመረ። የቢሊም አሳዳጊዎች ትምህርት ስላቆመ እየተቆጡት ሳለ ዳርላ ለፔድሮ እና እንዲሁም ስትጠረጥረው ለነበረው ሜሪ የቢሊን ትክክለኛ ማንነት ነገረቻቸው። ወደ እሱ ክፍልም ሄደው እውነቱን እንደሚያውቁ ነግረውት እንዲሁም ዩጂን ደግሞ እስከዛሬ ሲፈልጋት የነበረውን እናቱን ስሟንና የት እንደምትኖር ነገረው። ሊፈልጋትም እየሮጠ ወጣ። እሱ እንደወጣም ወዲያውኑ ታድና ፍሬድ መጡ። የዛን ሰዓትም ቢሊ እናቱ የምትኖርበት አፓርትመንት ደርሶ ነበር። በሩንም ሲያንኳኳ አንዲት ሴት መጣ ትከፍታለች። አላወቀችውም። ራሱንም አስተዋውቆ ቢሊ እንደሆነ ነገራት። ሊያቅፋትም ሲጠጋም ትከለክለዋለች። ምክንያቱም አዲሱ ባለቤቷ ልጅ እንዳላት አያውቅም። እስከዛሬም ቢሊ የሚያስበው እናቱ ሳታየው እንደጠፋ ነበር። ነገር ግን ተሳስቷል። ምክንያቱም እሷ ሆን ብላ ሲርቃት እያየችው ነበር። የዛኔም ገና 17 ዓመቷ ስለነበረ እሱን ማሳደግ ስለማትችል ነበር የተወችው። አሁንም ቢሆን ባለቤቷ ሳያየው ከዚህ ቦታ እንዲሄድ ትነግረዋለች። እሱም መጫወቻውን ሰጥቷት ጥሏት ሄደ። በጣም ስላዘነም ፍሬድን ደውሎ ይቅርታ ይጠይቀዋል። ግን ስልኩን ያነሳው እሱ ሳይሆን ታድ ነበር። ቢሊም በፍጥነት ተቀይሮ ሄደ። ከቆይታዎች በኋላም እነሱ ጋር ደረሰ። ታድም ቢሊ ወደ ውስጥ ካልገባ ልጆቹን እንደሚገላቸው ነግሮት ሳይወድ በግዱ ወደ ውስጥ አስገባው። ታድም ጠጋ ብሎ በእርጋታ ቢሊን እድሜውን ይጠይቋል። እሱም 15 በማለት መለሰለት። የያዘውንም ኃይል ካልሰጠው እንደሚገላቸው አስጠነቀቀው። ምንም ማድረግ ስለማይችልም እንዳለው ማድረግ ጀመረ። ወደ ዋሻውም ገቡ። የሽማግሌውም ዱላ አምጥቶ ስሙን እንዲጠራ ይጠይቋል። እያስጨነቀውም ሳለ የቢሊ እህትና ወንድሞች የታድን ጭንቅላት መጥተው አደሙት። ወደ እነሱ ሲሄድም ቢሊ ታድን ወርውሮት አንድ ላይ ያመልጣሉ። ለመውጣት ቢፈልጉ
ቢፈልጉ ራሱ ቤተሰቦቻቸው በሩን ስለዘጉት ከአሁን በኋላ መውጣት አይችሉም። ታድም ከወደቀበት ተነስቶ እነሱን መፈለግ ጀመረ። ወደ አንድ ቦታ ይደርሳሉ። ቦታውን ብዙ በሮች ነበሩት። ወደ ቤታቸው የሚወስዳቸው የቱ እንደሆነ ማወቅ አልቻሉም። እድሜ ለቢሊ ኃይሉን በመጠቀም ሁሉንም ከአካባቢው አስወጣቸው። ብዙም ሳይቆይ ታድ መጣባቸው። ነገር ግን እነ ቢሊ ግርግሩን በመጠቀም ከእይታው ተሰወሩ። በሱ ንዴትም ታድ ያገኘውን ሰው ማጥቃት ጀመረ። ሰዎቹንም ለማዳን ሲል ቢሊ ተቀይሮ መፋለም ጀመረ። በትንሹ ቢሆንም ቢሊ እሱን መቋቋም ቻለ። ታድም ከአይኑ ውስጥ አውሬዎቹን በመውጣት ቢሊን ተፋለመው። ከአውሬው እጅ ለማምለጥ ሲል ራሱን ቀይሮ ሲሮጥ በድንገት ውሃ ውስጥ ገባ። ታድም በፍጥነት መጥቶ ከውሃ ውስጥ ወጥቶ እንዳይለወጥ አንገቱን ይዞ ውሃ ውስጥ ከተተው። ከየት መጣች ሳይባልም ሜሪ የታድን ትኩረት ስባ ቢሊን አስጣለችው። እሱም ወዲያውኑ አጋጣሚውን ተጠቅሞ ተቀየረ። ወንድሞቹና እህቶቹ ሁሉም በታድ ቁጥጥር ስር ነበሩ። እነሱን ለማዳን ግዴታ ኃይሉን ለታድ መስጠት ነበረበት። ወንድምና እህቶቹም ኃይሉን እንዳይሰጡት ለመኑት። ቢሊ ምንም ማድረግ ስለማይችል ተንበርክኮ ሊሰጠው ተዘጋጀ። ታድም ኃይሉን ለመቀበል አውሬዎቹን መልሶ አይኑ ውስጥ ከተታቸው። ሊሰጠው ሲልም ቢሊ የሽማግሌው ቃል ትዝ አለው። ለታድም ኃይሉን እንደ መስጠት ጭራሽ ወርውሮት ኃይሉን ለወንድሙና እህቶቹ ሰጣቸው። እነሱም እያንዳንዳቸው ከቢሊ አንድ ኃይል ወስደው እንደ ቢሊ ተቀየሩ። አንድ ላይም ሆነው አውሬዎቹን መፋለም ጀመሩ። ታድም ቢሊን ማሳደድ ጀመረ። ዳርላም ከራሷ አልፋ ፍጥነቷን በመጠቀም ሰዎችን እያዳነች ነበር። ሌሎቹም ኃይላቸውን አጋጣሚውን ተጠቅመው በደንብ አዳበሩ። ፍሬድ ራሱ ትምህርት ቤት እንደዛ ያሰቃዩትን ልጆች ከሞት አዳናቸው። ታድ ውስጥ 7 አውሬዎች አሉ። ሲፋለምም ከእነሱ 6ቱን ነው የሚጠቀመው። ምክንያቱም ደግሞ ሙሉ ለሙሉ ከወጡ ኃይሉ ይጠፋል። የቀረው 7ተኛውም እሱን የሚቆጣጠረው አውሬ ነው። ግዴታ እሱን ለማሸነፍም አውሬው መውጣት ነበረበት። ቢሊም እንደምንም ሸውዶት አውሬውን ካስወጣው በኋላ በመብረቅ መተው። እሱ ሳይነሳም በፍጥነት አይኑን ከታድ ውስጥ በመውጣት እስከ መጨረሻው እንዲያበቃ አደረገው። አይኑንም መጀመሪያ ወደነበረበት መለሱት። ፍሬድም ቢሆን ከዚህ በፊት ተማሪዎቹን ስለዋሻቸው ከእሱ ጋር አብሮ ለመቀመጥ ማንም ፈቃደኛ አልነበረም። ቢሊ መጥቶ ወንድሙን ከውርደት ሲያድነው እያየን ፊልሙ ይጠናቀቃል።